የኢትዮጵያ ቤተ መዛግብትና ቤተ መጻሕፍት አገልግሎት ወይንም በተለምዶ ስሙ ወመዘክር ቤተሰቦች እንዴት ናችሁ? አብዛኛው ሰው ወመዘክርን ያውቀዋል። ወመዘክር ምንድነው ሲባል ቤተ መጻሕፍት ነው ይላል፣ ላይብረሪ ነው ይላል። ከላይብረሪ ባለፈ ወመዘክር ምን አለው የሚለውን ለእናንተ ልናደርስ ነው የመጣ ነው። እኔ ከምነግራችሁ ይልቅ ከፈረሱ አፍ አይደለም የሚባለው from the horse mouth ወደሱ እንሄዳለን። ስለዚህ ተከታተሉ። እኔ መሪጌታ ብርሃኑ አበራ እባላለሁኝ። በኢትዮጵያ ቤተ መዛግብትና ቤተ መጻሕፍት አገልግሎት በአብያተ መጻሕፍት መሪ ስራ አስፈጻሚ የጥንታውያን ጽሑፎችና የጽሑፍ ቅርሶች የዴስክ ኃላፊ ነኝ። አሁን የምንገኘው በቤተ መዛግብትና ቤተ መጻሕፍት አገልግሎት ስር የሚገኘው የጥንታውያን ጽሑፎችና የጽሑፍ ቅርሶች ክምችት ክፍል ይባላል። ይሄ ክፍል የተቋቋመው መጀመሪያ ግርማዊነታቸው የሕዝብ ቤተ መጻሕፍት መዘክር ብለው ሲጀምሩ አሁን የምንገኝበት ይህን ክፍል እጅግ በጣም ብርቅና ድንቅ የሆኑ ለሀገር ጠቃሚ የሆኑ የጽሑፍ ቅርሶች አሉ። በተለይም በብራና ላይ በቁም ጽሕፈት የተጻፉ ከ1939 በላይ የሆኑ የጽሑፍ ቅርሶች አሉ። መጽሔቶች አሉ፣ የታተሙ ያልታተሙ አሉ። እንዳውም ደግሞ በቁሳቁስ ላይ የተጻፉ ለምሳሌ በጠገራ ብር ላይ የተጻፉ ቅርሶች አሉ። በመዳብ ላይ እንደገና ደግሞ በእንጨት ላይ የተቀረጹ የጽሑፍ ቅርሶች አሉ እና ከነዚህም በተጨማሪ ደግሞ ምንድነው በተባበሩት መንግስታት በዩኔስኮ በዓለም የጽሑፍ ቅርስነት የተቀረጹ የጽሑፍ ቅርስነት የተመዘገቡ 12 የጽሑፍ ቅርሶች የሚገኙት እዚህ ናቸው እና እነዚህ ሁሉ የምንመለከታቸው ቅርሶች ናቸው። ይሄ ከትልቁ ቤተ መንግስታችን ግርማዊነታቸው በስጦታ የሰጧቸው መጻሕፍት ናቸው። እነዚህ እጅግ በግዕዝ ቋንቋ የተጻፉ አሉ፣ በአረብኛ ቋንቋ የተጻፉ አሉ፣ በትግርኛ፣ በአማርኛ፣ በኦሮምኛ ቋንቋ የተጻፉ፣ በሲዳምኛ፣ በሌሎችም ይነስም ይብዛ የተጻፉ ቋንቋዎች አሉ። እነዚህ ሁሉ ሀብቶች ናቸው ማለት ነው። ይሄ ከፊት ለፊት የምንመለከተው ቅዱስ ያሬድ ነው። ቅዱስ ያሬድ በቅድስት ሀገራችን ኢትዮጵያ ቅድስት ሀገራችን ኢትዮጵያን ለዓለም ሊቃውንትና ሕዝብ ያስተዋወቀ በ6ኛው መቶ ክፍለ ዘመን የተነሳ ሊቅ ነው እና ቅድስት ሀገራችን ኢትዮጵያ የመንፈሳዊ ዜማ ባለቤት እንድትሆን ያደረገና በዓለም አቀፍ ደረጃ መገለጫችን ነው ማለት ይቻላል። ቅዱስ ያሬድ ያንዳሰሰው እውቀት የለም። ለምሳሌ ስነ ከዋክብት፣ ዘመን አቆጣጠር ምንል፣ መንፈሳዊ ዜማ፣ ታሪክ፣ ስለ ሰውነት ምንም እሱ ያላየ እውቀት ዘርፍ የለም። በተለይ ስነ ከዋክብት የአስትሮኖሚን በደንብ አድርጎ ነው የቀመረው። ዜማዎቹ ደግሞ በሶስት የዜማ ምልክቶች በግዕዝና በእዝን ባራራይ ነው። አሁን በመላ ሀገሪቱ የሚዘመረው ቅዱስ ያሬድ ያዜማው ነው እና መሰረተ ነው እሱ። አምስቱም የጽሑፍ ቅርሶቹ እዚህ ይገኛሉ ማለት ነው። ለምሳሌ ትልቁ የጽሑፍ ቅርሱ ድጓ አለ፣ ጾመ ድጓ አለ፣ ዝማሬ መዋሥዕት አለ፣ ቅዳሴዎች አሉ፣ ቅዳሴያትም አሉ። እሱ ይገኛል ማለት ነው። ይሄ እዚህ የምንመለከተው ይሄኛው ትልቅ ካዝና ነው። እጅግ በጣም የሚያስደንቅ ካዝና ነው። በጥንቃቄ የተሰራ ነው። ይህንን ካዝና ያሰሩ ጃንሆይ በእሳቸው ዘመን የነበሩትን መኳንንትና ሊቃውንትን ሰብስበው ካማከሩ በኋላ በጥንቃቄ እንዲጠበቁ ነው። 12ቱ የጽሑፍ ቅርሶቹ የሚገኙ እዚህ ውስጥ ነው፣ በዚህ ካዝና ውስጥ ነው፣ እዚህ ነው የሚገኙት እና ሌሎቹ ለምሳሌ ለሀገርና ለሕዝብ ጠቃሚ የሆኑ የጽሑፍ ቅርሶችና ሰነዶች አሉ፣ ልዩ ልዩ መዛግብት። እነሱም የሚቀመጡት እዚህ ነው ማለት ነው። ይሄኛው ካዝናው በጥንቃቄ ነው የተሰራ። ምንም አይነት እንዳውም እሳተ ከላ ሁሉ አለ። በምንም አይነት ሊደፈር አይችልም። ቅርሶች ናቸው እነዚህ። ይሄኛው ደግሞ ምናየው ይሄኛው በነጭ ቆዳ ፍየል ላይ የተጻፈ ብራና ነው። ከውጪ ለጥናትና ምርምር የሚመጡ ሊቃውንት የብራና መጽሐፍን ከፍተን ስናሳያቸው ለምሳሌ ይሄ የብራና መጽሐፍ ነው፣
በእጅ ነው የተጻፈው፣ በእጅ ነው የሚጻፈው፣ የጻፍነው በእጅ ነው ብለን ስናሳያቸው እጅግ በጣም ይገረማል። በሰው እጅ እንዴት ይሄ ሊጻፍ ይቻላል? እነሱ በኮምፒውተር ካልሆነ የሰው እጅ እንዴት ሊጽፎ ይችላል ብሎ ይደነቃል። ይሄ ብራና ነው፣ ከበግ ፍየል ቆዳ የሚዘጋጅ ነው። ብራና ወጣጡ ራሱን የቻለ ጥበብ አለ። አዎ ጥበብ አለ። እንደገና ደግሞ የምናየው ደግሞ የቁም ጽሕፈት ነው የሚባል በብራና ላይ የተጻፈው ባለ 2 ዓምድ ነው። አሁን ብራና ወጣጡ ራሱን የቻለ ጥበብ ነው። ቀለማትን ደግሞ ከእጽዋት ማዘጋጀትና አንጥሮ ማውጣት ራሱን የቻለ ጥበብ ነው። ራሱን የቻለ ጥበብ ነው እና ብራና ወጣጡም ራሱን የቻለ ጥበብ ነው። የቁም ጽሕፈት መጻፉም ራሱን የቻለ ጥበብ ነው። ከዛን በኋላ ደግሞ ጥረዛው ፈረንጆች ባይንዲንግ የሚሉት ይሄ ራሱን የቻለ ጥበብ ነው እና አባቶቻችን ይህን ሁሉ ያስተምራሉ። አገር በቀል እውቀቶች ከሚባሉት አንዱ ይሄ ነው። ብራና ማዘጋጀት ራሱን የቻለ አገር በቀል ጥበብ ነው። ቀለማትን ቀምሞ አንጥሮ ማውጣት ራሱን የቻለ ጥበብ ነው። እንደገና የቁም ጽሕፈት መጻፍ ራሱን የቻለ ጥበብ ነው። ከዛም ደግሞ እንደገና መጻሕፍቱን አንድ ላይ መጠረዝ፣ ቅድም እንደነገርኩት ባይንዲንግ ነው የሚሉት እነሱ፣ መጠረዙ ራሱን የቻለ ጥበብ ነው እና ይሄ ሁሉ የሀገር ቅርስ እንደሆነ ነው። ይሄ የምንመለከተው ደግሞ ለምሳሌ አሁን እዚህ ጥንታውያን የጽሑፍ ቅርስ ክምችት ክፍላችን ውስጥ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን 81 ቅዱሳት መጻሕፍት አምላካውያት አሉ። እንደገና ደግሞ በካቶሊክ ቤተክርስቲያን ስንሄድ ደግሞ 73 መጻሕፍት ናቸዋል። በሌሎቹ ደግሞ ለምሳሌ መንፈሳዊ ሚሽኖች የምንላቸው ፕሮቴስታንት የምንላቸው ደግሞ በእነሱ ደግሞ 66 መጻሕፍት አሉ። እነሱም በሙሉ ይገኛሉ ቅርሶቹ ማለት ነው። እና አሁን ይሄ የምንመለከተው በጥንት ዘመን ወረቀት አልነበረም፣ እስክሪብቶ እርሳስ አልነበረም። እና አባቶቻችን ምን ያደርጉ ነበረ? እንጨቱን እየጠረቡ ጣውላ እየዘጋጁ ቁም ጽሕፈት ይጽፉበት ነበረ እና ፊደላት ይጻፋሉ። አሁን የምንመለከተው ከእንጨት ተቀርጾ ጣውላ ከእንጨት የተቀረጸ ጣውላ ነው። ከዛን በኋላ ተጽፏል። የምንመለከተው በአረብኛ ፊደል የተጻፈ ነው። የአረብኛን ቋንቋ ከመማር በፊት የአረብኛ ፊደላት አሉ። ልክ በእኛ የግዕዝ ፊደላት አሉ። የኢትዮጵያ የግዕዝ ቋንቋ ፊደላት አሉ። ፊደላት ይጠናሉ። ይሄ በአረብኛ ቋንቋ የተጻፈ ነው። ሉህ ነው የሚባለው። ልክ እንደ ፊደል መጻፊያ ነው የሚያገለግለው። በአረብኛ ቋንቋ ይሄ የተጻፈውን ፊደላት ሕፃናት ይህንን ካጠኑ በኋላ ቁርአን ይቀራሉ ማለት ነው። ቁርአን ከመቅራታቸው በፊት ግን እነዚህን የአረብኛ ፊደላት ማወቅ አለባቸው እና ይሄንን ናቸው። አሁን እንግዲህ ይሄ ከነገርኳችሁ ምንድነው 81 ዓመት በሙሉ አገልግሎት ሲሰጥበት የቆየ የጽሑፍ ቅርሶች ክምችት ክፍል ነው። እዚህ ያሉት የጽሑፍ ቅርሶች የመላ የኢትዮጵያ ሕዝብ ቅርሶች ናቸው። ወይንም በአሁኑ አነጋገር የኢትዮጵያ ብሔሮችና ብሔረሰቦች ሕዝቦች ሀብት ናቸው። እነዚህ ቅርሶች የተዘጋጁትም ለዛ ነው። ስለዚህ እዚህ እኛ ክፍል አገልግሎት ለመጠቀም ከሀገር ውስጥም ከውጭም የሚመጡ ብዙ ምሁራን አሉ። በተለይ በዩኒቨርሲቲ ውስጥ የሚያስተምሩ የሚማሩ 2ኛ ዲግሪያቸውን 3ኛ ዲግሪያቸውን የሚሰሩ ከጀርመን ሀገር፣ ከፈረንሳይ፣ ከጣሊያን፣ ከአሜሪካ፣ ከግብፅ፣ ከእንግሊዝ ብዙ እዚህ የሚደክሙ አሉ። በዋናነት የጀርመን ሊቃውንት ናቸው እና ፈረንሳዮች ወጣቶችም የሚማሩ ይመጣሉ። ዶክተሮች፣ ፕሮፌሰሮች ለጥናት ለምርምር እጅግ ብዙ ጊዜ ነው የሚጠቀሙት እና አሁን ለነሱ እዚህ አገልግሎት ለመጠቀም ሲመጡ ከነሱ የሚጠበቀው ምንድነው? መታወቂያና የጥናትና ምርምር ለማድረግ እንደሚችሉ ደብዳቤ ነው። ከሚመጡበት ዩኒቨርሲቲ የሚሆን ከላካቸው ክፍል የትብብር ደብዳቤ እንጠይቃለን። ያ ደብዳቤ ይዘው ይመጣሉ።
ወደ ዋና ዳይሬክተራችን ይመራና ከዛ በመዝገብ ቤት በኩል ለኛ ለኃላፊያችን ለዳይሬክተራችን ተመርቶ በዛ ምክንያት ትብብር እናደርጋለን። የምናደርገው ምንድነው እነዚህ ቅርሶች የኛ ሀብቶች ናቸው። በተለይ አሁን እስካሁን የሚጠቀሙት ምንድነው ወጣቶች ዩኒቨርሲቲ የሚማሩ ሁለተኛ ደረጃ የሚማሩ አንደኛ ደረጃ የሚማሩ በስራ ያሉ ወጣቶችን በሙሉ አባቶቻችን እናቶቻችን ምሁራን በመላው ህዝብ በሙሉ እዚህ መጥቶ መጠቀም ይችላል። ምን ጊዜም ክፍት ነው። እና እሑድ አገልግሎት አንሰጥም። ከሰኞ እስከ ዓርብ ነው የምንሰጠው። ከ2 ሰዓት ከ45 ጀምረን እስከ 11 ሰዓት ተኩል ነው የምንሰጠው። ከሰኞ እስከ ዓርብ ብቻ። ክቡራትና ክቡራን የኢትዮጵያ ቤተ መዛግብትና ቤተ መጻሕፍት አገልግሎት ወይንም በተለምዶ ስሙ የወመዘክር ቤተሰቦች ቀደም ብዬ መግቢያ ላይ እንደነገርኳችሁ ይህ ቤት ላይብረሪ ወይንም ቤተ መጻሕፍት ብቻ አይደለም ያልኳችሁ ምክንያቱን አሁን የተረዳችሁ ይመስለኛል። እንግዲህ መርጌታ ብርሃኑ እናንተን እንደጋበዙት ሁሉ እኔም ወደዚህ እንድትመጡ እንድትመራመሩ እንድታውቁ ሀገራችሁን ከፍ እንድታረጉ በክብር ጋብዛችኋለሁ። እዚሁ እንገናኝ።